ጤና ይስጥልን ተስፋዬ ነኝ ከዘ ቱቶሪያል አካዳሚ። ይህ ሁለተኛው ክፍል ልዩ ልዩ ጥያቄዎችን የምንጠይቅባቸውን ዘዴዎች የምንማርበት ክፍለ ጊዜ ይሆናል። በባለፈው ቪዲዮ ምን በሚል ቃል ማሊፍ በሚል ቃል አንዳንድ ጥያቄዎችን እንጠይቀናል። አብዛኛውን ጥያቄዎቻችን ማሊፍ እንዴት፣ ለምን፣ ወዴት በሚሉ የተለያዩ ቃላትን ብዙውን ስለምንጠቀምባቸው በእነሱ የተለያዩ ጥያቄዎችን መጠየቅ እንድትችሉ ነው ይሄንን ቪዲዮ የሰራሁት። እነዚህ ቃላት WH questions ይባላሉ። ሜቢ በእንግሊዘኛ የምታውቁ why, how, where እንደዚህ ይባላሉ። በዚህኛው ቪዲዮ ወዴት በሚል የተለያዩ ጥያቄዎችን በመጠየቅ አብረን እናያለን ማለት ነው። ከኔ ጋር ቆዩ። የመጀመሪያው ጥያቄ ወዴት ነህ? ኤሰ ጅርታ ወዴት ማለት ኤሰ ማለት ነው። ገረም ይሆናል ወደ አቅጣጫን ሲያመለክት። ወዴት ነህ? የት ነህ? ኤሰ ጅርታ። ወዴት እየሄድክ ነው? ኤሰ ዴማ ጅርታ። ኤሰ ዴምታ ወይም ኤሰ ዴማ ጅርታ። ዴማ ዴሙ መሄድ ማለት ነው። ኤሰ ዴማ ጅርታ ወይም ኤሰ ዴምታ በቂ ጥያቄ ነው። አገሪ የት ነው? ብይኬ ኤሳ። ብይኬ ኤሳ ብያ ማለት አገር ነው። ከያው አይተናል ያንተ ማለት ነው። ብይኬ ኤሳ። ከየት መጣ? ኤሳ ዱፍቴ። ኤሳ ዱፍቴ። ኤሳ ዱፍቴ። የት አስቀመጥክ? ኤሰ ኬሴ። ኤሰ ኬሴ። ኤሰ ኬሴ። የት አየኸው? ኤሰት አርግቴ። ኤሰት አርግቴ። ኤሰት አርግቴ። ኤሰት አርግቴ። የትና የት ነው? ኤሳፍ ኤሰደ። ኤሳፍ ኤሰደ። የትና የት ነው? ኤሳፍ ኤሰደ። በአማርኛም በኦሮምኛም የአቅጣጫ ጉዳይ ወይም የቦታ ጉዳይ አይደለም። የመራራቅ የዋጋ ውድነት ሊሆን ይችላል። የኮምፓሪዥን ነው እዚህ ጋር። ኤሳፍ ኤሰደ። የትም አታመልጥም። ኤሰቱ ሂምባቱ። ኤሰቱ ሂምባቱ። ኤሰቱ ሂምባቱ። እንደዚህ ጥያቄዎችን በመጠየቅ ወዴትን በመጠየቅ ብዙ ጥያቄዎችን በኮሙኒኬሽን ውስጥ መጠቀም እንችላለን። አብዛኛው እንዳልኩት እነዚህ የት፣ ለምን፣ እንዴት የሚሉ ጥያቄዎች አብዛኛዎቹ የቋንቋ ንግግር ውስጥ በብዛት እንጠቀምባቸዋለን። በየትኛውም ቋንቋ በአማርኛም፣ በኦሮምኛም፣ በእንግሊዘኛም። ይህ የኦሮሞ ኮሙኒኬሽን ላንጉዌጅ ቱቶሪያል ስለሆነ እነዚህን ነገሮች ብትለማመዱ መነሻ ሊሆናችሁ የሚችሏቸውን ጥያቄዎች መጠየቅ ትችላላችሁ። እነዚህን በመሆን ይሄ ሁለተኛው ክፍል ነው። ሌሎችም ክፍሎች ይቀጥላሉ። በመቀጠል ጥያቄ ጠይቃቸዋለሁ። ኦኬ ኤሳ ዱፍቴ ኤሰ ዴምታ። ኤሳ ዱፍቴ ኤሰ ዴምታ። ይሄ በአማርኛ ከየት መጣ? ወዴት ትሄዳለህ? ከየት መጣሽ? ወዴት እየሄድሽ ነው? ከየት መጡ? ወዴት እየሄዱ ነው? ኤ እና ቢ መልስ ሊሆኑ ይችላሉ። እርሶም ጥያቄ ካለው ትጠይቁኝ፣ እኔም ለመመለስ እጥራለሁ። እርሶም የኔን ጥያቄ ይመልሱ፣ እኔ መልሶትን ማስተካከል ጥረት አደርጋለሁ። አመሰግናለሁ። ይሄ ቪዲዮ እዚህ ላይ ያበቃል። በሌላ በሚቀጥለው ቪዲዮ አብረን እንገናኝ። መልካም ቀን፣ መልካም ሌሊት። ቺርስ። በሰላም ሁኑ። ባይ